አለቅሽም አንቺ ርኩስ። በየሄድሽበት ነው ማስጨንቅሽ። አንቺ እስካለሽ ምድር ሰላም አትሆንም። ኪሩቤል አለው። ሮዚ ፈለግሽ? ማን ነው እሱ? የሮዛ ወንድም ነው። የሆነ ጅል ነገር ነው። እዛ ቤት ውስጥ እንደፈለግኩ አድርጌ ልጠቀምበት እችላለሁ። መስመርህን አትለፍ። አንድ ነገር ከዚህ በኋላ ተሳስተህ ስለ ቤተሰቦቼ ብታወራ መፈጠርህን እንድጠላው ነው ማደርግህ። ተግባባን? ሉሊትን ትወዳታለህ። እሷ እኔን ስለመረጠች ቅናት ነው እንደዚህ የሚያደርግ አይደል? ኪሩቤል አታናደኝ። ምንድነው ፎንቃ ገብቶልሻል እንዴ ብሮ? በኋላ አንዱ ያራዳ ልጅ ተቀላጥፎ ይነጥቅህና ወይኔ ስትል እንዳትኖር። ከጸረ ሰላም ኃይሎች ተልእኮ ተቀብላ የምትሰራ ወንበዴ ናት። የአባቴን ቀን ይስጠኝ። እሷ በጣም መልካም ልጅ ናት። እሷ እኮ ወንጀለኛ ናት። ፍርድ ቤት ቀርባ ቅጣቷን እስከምታገኝ ድረስ ማረፊያ ቤት ትቆያለች። ምን? እባክህ አለቃ፣ ጓደኛዬ ለእኔ ስትል ነው እዚህ ነገር ውስጥ የገባችሁ። እኔ ደግሞ እሷ እንደዚህ አይነት ጦስ ውስጥ አስገብቻት እንቅልፍ አይወስደኝም። የት ሆነ ነው? ቢሮ ነኛ። ምን ታደርጋለህ ቢሮ? ቢሮ ምን ላደርግ እችላለሁ? ስራዬን እየሰራው ነው። ስራ የምትለው ሁለት ሴቶችን በአንተ አሰልቺ ጥያቄ ማስጨነቅ ነው? ቆይ አንቺ ደግሞ ይህን እንዴት ነው ያወቅሽው? ከበደ፣ ትናንሽ ነገሮች ለጊዜ ማጥፋት ትልቁን ነገር ነው የሚያስለቅቀን። አሁን እነዚህ ልጆች ልቀቃቸውና ያን ልጅ ይዘህልኝ ና። መሄድ ትችላላችሁ። የምርህን ነው ኢንስፔክተር? ጓደኛሽ እንደዚህ አይነቱን ስህተት እንደማትደግሞ ተስፋ አደርጋለሁ። በጭራሽ አትደግሞ። እስቲ እናያለን። በጣም እናመሰግናለን ኢንስፔክተር። ይቅርታ አድርግልኝና ኢንስፔክተር፣ ምንድነው ሐሳብን ያስቀየረ? ምን ማለት ነው? ከደቂቃዎች በፊት አደገኛ ወንጀለኛ ነሽ ስትላት የነበረችን ሴት እንዲህ እንደዋዛ ነፃ ነሽ ብለን እንድትለቃት ያደረገ ነገር ምንድነው? ብርክቲ፣ እባክህ እሷን ተዋት አለቃ። ይህን ትቢትሽን አስተነፍስልሻለሁ። ማስተንፈስን ምን አመጣው? ጥያቄ እኮ ነው የጠየቁት። ተነሽ እንሂድ። ይቅርታ አለቃ፣ የት ይዘኝ እንደምትሄድ ማወቅ እችላለሁ? ለጥያቄ ወደ ጣቢያ ነው የምንሄደው። የሰራሁት ወንጀል የለም። እኔ ሰርቶ አዳሪ ወጣት ነኝ። ሰርቶ አዳሪም ሆነ ሰርቆ አዳሪ እሱን ጣቢያ ሄደን ከምርመራ በኋላ የምናየው ነገር ይሆናል።
እሺ እስከሄድ ድረስ ነው ለኔ የምታስቢልኝ? እስከሞት ድረስ ምን ተገትረሽ ታይኛለሽ? ነይ እንጂ እንሂድ። እንደዚህ አይነት ችግር እንዳለው ፍጹም ያላሰብኩም ነበር። በፍጹም ድጋሚ አልሳሳትም። እኔም ድጋሚ እንዳትሳሳት ብዬ ነው በሞት ንቀት በጥንቃቄ ጨርሰው። ሮዚ እባክሽ ሮዚ፣ አንድ ቀን እጅሽን ማግኘትሽ አይቀርም። አንቺ አውሬ ጭራቅ ነሽ፣ አውሬ ነሽ፣ ጭራቅ። ሰሚማ ብትቃ ለሉሊት ስጦታ ልሰጣት ፈልጌ ምን ልግዛላት? ምንም በማስመልከት ነው ስጦታ የምትገዛላት? ለቆንጆ ልጅ እኮ ጊፍት ለመስጠት ምንም ምክንያት አያስፈልገው። ወይ የዚህ ቤት ጉድ! በአንድ ሴት ምክንያት ታናሽና ታላቅ መጫረሳቸው ነው። ምን ልግዛላት? እኔ ምን አውቃለሁ? ምን እንደምትወድና እንደምትጠላ እንኳን እኮ አላውቅም። ስለዚህ እንዴት ይሄን ግዛላት ልበል? እኔም እኮ ያስጨነቀኝ እሱ ነው። ምን እንደምትጠላ ምን እንደምትወድ አላውቅም። የምትገመት ሴት አይደለች። ከዚህ ሁሉ ለምን አትጠይቃትም? ምን ትወጃለሽ ብዬ? አይ እንደዛ እንኳን ካደረኩ ቀሽም ወንድ ነው ብላ ነው የምታስበው። አንበሳው ምንድን ያስተከዘ?
ያ ልጅ ሞቶ ተገኘ። የቱ ልጅ? ስለ አቶ ገዛኝ የነገረኝ ልጅ። ምን? እየቀለድክ መሆን አለበት። ምን አለ ቀልድ ቢሆን። ሮዛን ፍርድ ቤት ለመገተር የነበረኝ ብቸኛ ምስክር እሱ ነበር። ልቋጫው ጫፍ ላይ ስደርስ ሁሌም ነገሮች የሚበላሹበት መንገድ ትዕግስት እያሳጣኝ ነው። ተረጋጋ ወንድሜ። አጎቴ ይህን ታሪክ ለመፈጸም ይሄ ልጅ በጣም ያስፈልገኝ ነበር። እሺ ተነስ፣ ሻይ እንጠጣ። በድጋሚ እንታወቅ። ኪሩቤል ይባላል። አውቃለሁ። ኦ ለካ ባለፈው ተገናኝተናል። ባንገናኝስ ምን ሶሻል ሚዲያውን ስታስጨንቀው እንዴ የምትውለው? ናይስ። እኔ እኮ እንደ ጓደኛ ሶሻል ሚዲያ ማጠቀም ይመስሉኝ ነበር። እዚህ ለምን እንደፈለከኝ ትነግረኝ? ምን መሰለሽ፣ ጓደኛሽ ሉሊት በጣም ተመችታኛለች። ወድጃታለሁ። በዚህ ፍጥነት? አዎ፣ ፍቅሯ ከልብ ነው የተሰማኝ። እሷን ደስተኛ ማድረግ እፈልጋለሁ። እሺ እባክህ ወደ ጉዳይ ግባ። ምን መሰለሽ፣ ስጦታ ልገዛለት ፈለግኩና ለካ መጀመሪያ ምን እንደምትወድ ምን እንደምጠላ ማወቅ አለብኝ። እሱን እንድትነግሪኝ ነው። አበባ ትወዳለች፣ ጣፋጭ ነገር ትወዳለች፣ ቡና ትጠላለች፣ ዳይፓሪ ሙዷ ነው፣ ይመቻታል። አንዴ ብቻ ጠብቂ። አሁን ቀጥይ። ማስታወሻ ልትይዝ ባልሆነ ልይዝ ነው እንጂ የምወዳትን ሴት ለማስደሰት ዋጋ መክፈል ያስደስታል። ንገሪኝ እንደገና። አትወዳትም? ምን? እንዴት እንደዚህ ትያለሽ? ያፈቀረን ሰው አይኑን አይቼ ማወቅ እችላለሁ። የጓደኛዬን ቀልብ ለመሳብና እንደ ሌሎቹ ሴቶች ጥላ ስር ስላልተከተለች ተናደህ ነው። ሌሎች ሴቶች እኔ እንደሚወዱኝ አንቺ እንዴት አወቅሽ? እሱን ለማወቅ እኮ ቪዲዮዎች ስር የሚጻፉትን ኮሜንቶች ማንበብ በቂ ነው። ኦ ማይ ጋድ፣ አንቺ አድናቂ ነሽ ማለት ነው? ኧረ አታስቀኝ። እሺ አሁን የምጠላውን ንገሪ። ነገርኩህ እኮ። ድገሚልኛ። 1 ደቂቃ ባልሞላ ጊዜ ውስጥ የነገርኩህን የምትረሳ ልጅ እንዴት ነው ሴት ልጅ አንድል ማድረግ የምትችለው? እሱ ለእኔ ታዩ። እሺ ጻፍ። ቡና በጭራሽ አትወድም። ጣፋጭ ነገሮችና ኬኮችን ትወዳለች። ወይን መጠጣት ያስደስታታል። አበባ ትወዳለች። ከምግብ ምስር ወጥ ነፍሷ ነው። የቀለም ምርጫዋ ሮዝ ነው። ስማ ወንድሜ፣ አንዴ ከሆነ በኋላ መብሰልሰል ያስፈልጋል። ይሄ እኔ ጉዳይ ቢሆን ኖሮ ምናልባት ቀለል አድርጌ ላልፈው እችላለሁ። ነገር ግን በግፍ ተገድለው ፍትህ ስላጡ ሰዎች ነው። እሷን እስር ቤት የማስገባበትን ቀን በጣም በጉጉት ስጠብቀው ነው የኖርኩት። አውቃለሁ፣ ልፋትህንም እረዳለሁ። ግን አንድ ቀን የሁሉ ነገር ያበቃል። ምናልባት አንተ በምትፈልገው መንገድ አሊያም ባልጠበቅከው ሁኔታ። ፖሊስነቴን የምወደው ገንዘብ ለማግኘት አይደለም። ፍትህ ያጡ ሰዎች በእኔ ምክንያት ፍትህ ሲያገኙ ነፍሴን ሰላም ይሰማታል። በተቃራኒው ወንጀለኛ በነፃነት ሲራመድ ሳይ እበሽቃለሁ። ሮዛ ያን ሰውዬ መግደሏን ይህን ያህል እርግጠኛ ነህ? አጎቴ፣ ያቺ ሴት የአገልግሎት ጊዜ ያለፈባቸውን የህፃናት ወተቶች አስገብታ ስትሸጥ ምንም አይነት ጸጸት አልተሰማትም። በእውነቱ እሷን ያለ ማስረጃ ነው እየወነጀልካት ያለው። ማስረጃ ማጥፋት የወንጀለኞች ቀዳሚ ተግባር መሆኑን ላንተ አላስረዳ። ህይወት ካስተማረችኝ አንድ ነገር ልምከር። አንዳንዴ ራሴን በወንጀለኞች ቦታ አስቀምጬ አስበዋለሁ። አልገባኝም። ሻለም አንዳንድ ጊዜ ደግ ሰው ልሁን እንኳን ብትል እጅን ጠምዝዛ ክፉ የምታደርግበት ጊዜ አለ። ያለ ምርጫ ያለ ማንነት ለመኖር የምትገደድበት ጊዜ ብዙ ነው። የሁሉ ነገር ደግሞ መቋጫው ሞት ነው። ሞት ከዚህ ሁሉ መበላላት፣ ስቃይና እንግልት የሚገላግለን ጥሩ መሳሪያ ይመስለኛል።
ሃይ ሮዚ፣ ብርክታይት ትባላለች። የሉሊት ጓደኛ ነች። ሉሊትን ፈልጋ ነው የመጣችው። ሉሊትን ማግኘት ፈልጌ አይደለም የመጣሁት። እንዴ ምን እያልሽ ነው? ወንድምሽ ስለ ሉሊት ማወቅ ፈልጎ እንድነግረው አስጠርቶኝ። ኧረ እባክሽ ናፍሽ ነሽ። ታስገድኝ ነው እንዴ? ለምን ደም ትገለ? እህትህ ይሄን ያክል ክፉ ሴት ነች እንዴ? በቃ ማወቅ የፈለከውን ከጨረስክ እኔ ልሂድ። እስኪ ስለምን እንደተናገረች ልታስረዳኝ ትችላለህ? አረ ዝም ብላ እኮ ነው የዘባረቀችው። የምትዘባርቀውማ አንተ ነህ። ትምህርትህን ሳትጨርስ ሴት ላይ ትንጠለጠላለህ? አረ አልተንጠለጠልኩም ሮዚ። ያው ጭራሽ ተዋሸኛለህ። ይቅርታ። ተነስና አሁን ሻወር ቤቱን አሙቅልኝ። እንዴት ነው? እየተጽናናሽ ነው? ለመጽናናት እየታገልኩ ነው። አሁን ከማን ጋር ነው የምትኖሪው? ከወይዘሪት ሮዛ ጋር። ይቅርታ፣ ሮዛ ማነች? የአባቴ አለቃ ነች። ለጊዜው እሷ ቤት ነው ያረፍኩት። ይሄን ያህል ቅርበት አላችሁ ማለት ነው? ከአባቴ ሞት በኋላ ነው ያወቅኳት። እሺ፣ ለምን መሰለሽ የፈለግኩሽ? ስለ አባትሽ ሞት ፍንጭ የሚሰጥ ነገር ካለ እባክሽ ለሌላ ሰው ከመናገርሽ በፊት ለእኔ ብቻ ንገሪኝ። ለምን? ምክንያቱም የአባትሽን ገዳይ ልናገኝበት የምንችለውን ማስረጃ ገዳዮች ካወቁ ቀድሞ ሊያጠፉብን ስለሚችሉ። እሺ ግን እኮ ይኸውልሽ ሉሊት፣ አሁን ወደ ቤትሽ ተመለሽ። ቆይ ለምን? ምክንያቱን አትጠይቂኝ፣ ግን ይሄን የምልሽ ለአንቺ ደህንነት ስል ነው። እኔ ሮዛ ቤት ተመችቶኛል። እባክሽ የምልሽን ስሚ እኮ። እንድሰማ ምክንያትህን ንገረኛ። ልነግርሽ ያልፈለኩት የተጨበጠ ነገር ስለሌለኝ ለመረዳት ሞክሪ። አትጨነቅ መርማሪ፣ ራሴን እጠብቃለሁ። የአባትሽ ገዳዮች ከምታስቢያቸው በላይ እጅግ አደገኛ ማፊያዎች ናቸው። እንኳን ላንቺ ለህግ አካላት እንኳን በጣም አስቸጋሪዎች ናቸው። በህይወት ቆመሽ የአባትሽን ገዳዮች ቅጣታቸውን ሲያገኙ ማየት አትፈልጊም? እፈልጋለሁ። እንግዲያውስ አድርጌ የምልሽን አድርጊ። በጠዋት የፊት በድል እንድመለስ ይቅናህ በለኝ አጎቴ። ምን ማለት ነው? አዲስ ነገር አለ እንዴ? አዎ፣ የወይዘሪት ሮዛን ቤት ለመፈተሽ የፍርድ ቤት ማዘዣ ተቀብያለሁ። ምን? አዎ አድርጌዋለሁ። መልካም ቀን።